አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ ኮይስ ከኔ ጋር አልሐምዱሊላህ። ዛሬ ወጣ ብያለሁ እላችኋለሁ። ቤቱም ቁጭ ብያለሁ። Okay, but me don't want this one. Only me. Another. Another one. This one. For children. By Bakala. This one. This one by. Half me, half you. What? This one Bakala. This one for. እና እንዴት ናቸው? ጀማ ደህና ናቸው? ይሄን ያለው ሰላም ነኝ አልሐምዱሊላህ። ያው ዛሬ እንግዲህ ወጣ ብያለሁ ዘና ፈታ ለማለት ማለት ነው። የሁለት ሰዓት ዘና ፈታ። ያው ጁምአ እወጣለሁኝ ከስንት አንድ ጊዜ ማለት ነው። ማለት ያኔ ሁሉ ጊዜ ጁምአ አልወጣም። ያው አንዳንድ ነገሮችን ለማየት እንደዚህ እወጣላለሁኝ። ፈልገውን ነገር ገዛዝቼ ወደ ቤት እመለሳለሁ ማለት ነው። ያው ኮንትራት ነው አለ አይደለ? እንደዛ ነው እላችኋለሁ ውዶቼ። ለምንድን ነው ግን ሰብስክራይብ ማታደርጉኝ? ኧረ ሰብስክራይብ አድርጉኝ እላችኋለሁ። ውድ ፋሚሊዎቼ ለምታበረታቱ ደግሞ በጣም አመሰግናለሁኝ። ጀዛኩም አላህ ኸይር። እንደዛ ዱንያ ላኺራ ወደፊት ደግሞ ብዙ ነገር እንደምንማርበት እና ብዙ እንደምናገኝበት ይህን ቻናል ተስፋ አደርጋለሁ። ኢንሻአላህ አበረታቱኝ፣ አነሳሱኝ ማለት ነው። ኢንሻአላህ እና እንደዛ ነው እላችኋለሁ ውዶቼ። እና ውዶቼ ድራይቨር እየጠበኩ ነበረ ቀረብን። ያው እንደዛ ነው እና ሰብስክራይብ እያደረጋችሁ አበረታቱኝ ውድ ፋሚሊዎቼ፣ አበረታቱኝ እላለሁኝ። እና በተረፈ ይሄን ይመስላል። እስኪ አንዳንድ ነገሮች አሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። ማለት ያኔ በውጭ ውስጥ እንኳን አልቀረጽኩም፣ አልተመቸኝም ነበረ። እቃ ገዛ ነበርና ብዙም አልተመቸኝም ስልክ ይዞ መዞሩ ማለት ነው። እና እንደዛ ሆኖ ነው ወዶቼ። ኢንሻአላህ ያዘኝ ጉንፋን ደግሞ በቃ ከባድ ሆኗል ማለት ነው። ከባድ ሆኖብኛል። ኢንሻአላህ እስኪ ዱአ አድርጉልኝ። ይህን ይመስላል ደማም እንግዲህ ማለት ነው። ደማም በከፊሏ አንድ መስላለች። ሰፈሯ አየሯ በጣም ደስ ትላለች እላችኋለሁ ውዶቼ። እና አብሽሩ። አንዳንድ ነገሮች ያሳያችኋለሁ። አየር አስወስዳችኋለሁ። ያይና አየር ማለት ነው። ሰምታችኋለሽ። አሁን ደግሞ አየሩ በጣም ደስ ይላል። ነፋሻ ነው። ያው ግን ትንሽ ይሞቃል። አልለቀቀውም ብዙም እንትን አላለም። ግን ያው ደስ ይላል አየሩ ንፋሱ ማለት ነው። ያ ሙቀትና ያ ጉድ ጠፍቷል ከምድር ዓለም ማለት ነው። የምር የደማም ሙቀት በጣም ከባድ ነበር። እኔ እኮ አንድ ጊዜ አሞኛል። ራሴን አዙሮኝ ምናምን ወድቄ ነበር ማለት ነው። ምንም መንቀሳቀስ ሳልችል ብዬ በስንት ትግል ነው ማለት ነው ተነስቼ ራሱ ወደ ስራ የገባሁት ማለት ነው። እንደዛም ሆኖ ብቻ አልሐምዱሊላህ ያማለፈ ደህና ነኝ። አሁን ደህና ነኝ ያኔ ማለት ሙቀቱ ከበረደ ወዲህ ማለት ነው። ደግሞ የሚገርማችሁ ነገር የሆነ ትናንትና ማለት ነው እና በጣም ስራ በዝቶብኝ ነበረ። በቃ ከምነግራችሁ በላይ ማለት ነው። የሆነ መዝራአ ነገር ትተክላለች ሴትዬቱ ግቢ ውስጥ እና ሮመንስያ ነገር ናት ሴትዬ ደግሞ ብዙ ነገር በቃ የአትክልት መዓት አገሬ አንድ ያፈራ ባካፋ ዝቅ የማላቀውን እዚህ ስዝቅ ነበር እና ብቻ አልሐምዱሊላህ ሁሉም ለበጎ ነው። ለገንዘብ ሲባል ብዙ ነገር ይኮናል፣ ብዙ ነገር እንሆናለን እና ልንሰራ ነው የመጣነው። እስከምንሰራ ድረስ ደግሞ ሁሉ ነገር ታግሰን ችለን ነው እና ያንን ባካፋት ዝቅ አመሸሁኝ። ከዛ ማታ ላይ ስተኛ በቃ በጣም አመመኝ ማለት ነው። የሆነ ሰውነቴ በቃ ግርር አለብኝ። የሆነ በቃ ኃይል አጣሁኝ፣ ኢነርጂ አጣሁኝ። ወላሂ ምን እንደሆንኩ አላውቅም፣ ግን ይሄ ነገር እየተደጋገመብኝ ነው ማለት ነው። ባለፈውም እንደዛ አድርጎኝ ነበር እና ለተወሰነ ሰዓታት እንደዛ ያደረገኝና ይለቀኛል። ምን እንደሆነ አላውቅም። ከዛ ሴትዮን ስጠይቃት ሰውዬ ዶክተር ነው፣ ልጆቹም ዶክተር ናቸው። እስከ ሴትዮቱ ጨምሮ ማለት ነው። ከዛ እውኝ ስላቸው ሰዎቹ ተጠርተው ምናምን ክላስ የመጡ ወደ ላይ ማለት ነው። ከዛ እውኝ ምናምን ብያቸው ማለት ሰውየው
ሊመረምረኝ ማለት ነው። ሁሉ ነገር አላቸው ቤት ማሻላ ሁላቸውም ልጆቹም እሷም ሰውየውም ዶክተር ስለሆኑ ማለት ነው። መድኃኒትም ሁሉም ነገር አለ ቤት ውስጥ ማለት ነው። የደም መለኪያ መመርመሪያ ሁሉ ነገር አለ ማለት ነው። እና ከዛ በቃ የሆነ ይሄ በሽታ ራሱ ይገላል፣ ራስሽን ጠብቂ ያለ ሰውዬው ምን እንደሆነ ብቻ አላውቅም። ሴትዮቱም እንደዛ አለችኝ፣ ራስሽን ጠብቂ የሆነ ምንድን ነው አለ ልጄ፣ ራስ የሚመታ ራስ እንደ ራስ ምታት። እኛ ሀገር በነገራችን ላይ ራስ ምታት መጋኛ ነው የሚባለው እኛ ሀገር ማለት ነው። ዝም ብዬ ደህና ሁኜ ደህና እየሰራው እያለ ዝም ብሎ ግርር ያደረገኝና ራሴን ጭለምልም ሰው አይታየኝም፣ አይኔን ግርድ ነው የሚያደርገኝ ማለት ይሄ ምን እንደሆነ ብቻ አልገባኝም። ሰዎች ያጀማ ግራ ገብቶኝ ይኸው እስካሁን ድረስ አለው የሚላቸዋለሁ። እስኪ ያለኩልሃል ኢንሻአላህ አላህ ሱብሃነሁ ወተዓላ እስኪ መድኃኒት ያደርግልኝ። የሰጡኝ መድኃኒት ወስጃለሁኝ። አላህ ይጠብቀን። በሰው ሀገር ላይ ክፉ ነገር እንደው ሽውታ ማይንካን፣ የምር ሽውታ ማይንካን አይደለም የጠና በሽታ ማለት ነው። እናገኝ ብለን ከልጃችን ከምንወዳቸው ልጆች ከምንወዳቸው ቤተሰቦቻችን ተነጥለን መተን እዚህ ደግሞ ሌላ ነገር ሲያጋጥማችሁ በጣም ይከብዳልና አላህ ይጠብቀን። ሁላችንም አላህ ይጠብቃችሁ እናንተንም ሁላችን በያለንበት ያ ረብ አላህ ይጠብቀን፣ አላህ ይጠብቃችሁ። ዱአ አድርጉልኝ፣ ዱአ እንዳረግ እላችኋለሁ ውዶቼ። እና ይሄን ይመስላል እላችኋለሁ ያ ጀማዓል ኸይር። እና አብሽሩ ኢንሻአላህ አላህ ሰላም አድርጎ ለሀገራችን እንዳበቃን ጊዜም ዱአችን ነው። ዱአ አድርጉ። ሀገራችንም የሚታይ ነው፣ ምስቁልቁል ወጥቷል። ሀገራችንም ምን ኖርማል አይደለም። እና እንደዛ ነው ውዶቼ። በተረፈ ይሄን ይመስላል። አብሽሩ፣ ጠንክሩ፣ ሰላማችሁ በዝት ይበልልኝ ኢንሻአላህ። በመልካም ነገር እንደምንገናኝ ተስፋ አደርጋለሁ። ሰላም ሁኑ። መልካም ምሽት ይሁንላችሁ። እስኪ አንዳንድ ነገሮች ያሳያችኋለሁ ዝሮ ማለት ነው ኢንሻአላህ። ረጃት ነው ካሜራ ወይ ነው سمسم محمد لا في زيادة فرق ما في سمسم محمد موسيقي سمسم بس ممكن دانس سمسم صوت هذا هذا